ዋላችሁ። ባለፈው ሳምንት ስለ መለኮታዊ ሕይወት ፍሬዎች ስንማር ነበረ። ዛሬ በቀጥታ የምንገባው ስለ ጋብቻ ነው። ክርስቲያናዊ ጋብቻ ምን መምሰል እንዳለበት ዛሬ ትምህርት እንጀምራለን። ከአንድ ስፍራ ነብና ጸልየን ወደ ቃሉ ወደ ትምህርቱ እንገባለን። ዘፍጥረት ምዕራፍ 2 ቁጥር 18 እግዚአብሔር አምላክም አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። እግዚአብሔርም አምላክም በምድር አራዊትንና የሰማይ ወፎችን ሁሉ ከመሬት አደረገ፣ በምን ስምም እንደሚጠራቸው ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ። አዳምም ለእንስሳት ሁሉ፣ ለሰማይ ወፎችም ሁሉ፣ ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበር። እግዚአብሔር አምላክም በአዳም ከባድ እንቅልፍ ጣለበት፣ አንቀላፋም። ከጎኑም አንዲት አጥንት ወስዶ ስፍራውን በሥጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም አለ፣ ይቺ አጥንት ከአጥንቴ ናት፣ ሥጋም ከሥጋዬ ናት። እርሷም ከወንድ ተገኝታለችና ሴት ትባል። እግዚአብሔር ሆይ ስለሰጠህን ስለዚህ ጊዜ እናመሰግንሃለን። ሕዝብህን ላስተምር አሁንም በፊትህ አለሁ። እግዚአብሔር ሆይ ለሕዝብህ ሊገባው በሚችል ልክ መናገር እንድችል ጸጋህ እንዲያግዘኝ፣ ይህን ቃል የሚሰሙትም ወደ ጋብቻ በተለይ የሚመጡትን በዚህ ቃል በኩል እግዚአብሔር ሆይ ምን ማድረግ እንደሚገባቸው እንድታስተርዳቸው፣ እንድታስተምራቸው፣ በጋብቻ ውስጥም ያሉትም አሁን ስለሚኖሩበት እያሰቡ በዚህ ሀሳብና ፍቃድ ውስጥ ራሳቸውን እንዲያስገቡ በነገር ሁሉ እንድትረዳቸው እጸልያለሁ። ጊዜውን ተረከብ፣ በኢየሱስ ክርስቶስ ስም አሜን። በጣም አስገራሚ ነው ይሄ ክፍል አሁን ያነበብኩት። ከዛ አስቀድሜ ግን ላለፉት 3 ፕሮግራሞች ያቀረብኩትን አስመልክተው ከክልሎች እና በተለይም ከከተሞች እየደወሉ ስላበረታቱኝ ሕዝቦች እግዚአብሔር ይባርካችሁ ላለው። በተለይም ከባህር ዳር፣ ከአለታ ወንዶ፣ ከሐዋሳ፣ ከመቱ፣ ከእንጅባራ፣ ከአርባ ምንጭ፣ ከሸዋሮቢት ደውላችሁ ያበረታታችሁኝ ወገኖች እግዚአብሔር ይባርካችሁ እላለሁኝ እና በሚቀጥለውም በአገልግሎቴ እንደዚሁ ምክራችሁን፣ አስተያየታችሁን እንድትለግሱኝ ወገኖችን ሁሉ እጠይቃለሁ። እንግዲህ ዛሬ ክርስቲያን እንዴት ነው ወደ ጋብቻ መምጣት ያለበት? ክርስቲያናዊ ጋብቻ ምን መምሰል አለበት? እንዴት ነው ሰዎች ወደ ጋብቻ መምጣት ያለባቸው? የጋብቻ ስነ መለኮት ምንድን ነው? የጋብቻ ስነ መለኮት ምን ይለናል? የክርስቲያናዊ ጋብቻ ስነ መለኮት የሚጀምረው ከዚህ አሁን ካነበብኩላችሁ ክፍል ነው። ዘፍጥረት ምዕራፍ 2 ከ18 እስከ 25 አንብቡት። እኔ ያነበብኩት ለጊዜው እስከ 23 ያለውን ነው። እስከ 25 አንብቡት። የጋብቻ ስነ መለኮት የሚጀምረው እዚያ ላይ ነው። የጋብቻው ጅማሮ ያለው እዚህ ክፍል ላይ ነው። በመጀመሪያ ደረጃ ክርስቲያናዊ ጋብቻ ሲባል ምን ማለት ነው? ክርስቲያናዊ ጋብቻ ሲባል በሁለት ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው የተቀበሉ ቅዱሳን ወይም ደግሞ ክርስቲያኖች በአንድ ወንድና በአንድ ሴት መካከል የሚደረግ ጥምረት ነው። ወይም ደግሞ ወደ ቤተሰብ የሚሆኑበት አብሮ የሚኖሩበት አንድነት ነው። ወይም ደግሞ ሕይወት ነው ጋብቻ የምንልበት ጊዜ። ይህ ጋብቻ ግን ጅማሮ ከየት ነው ከሚለው ከብሉይ ኪዳን ስናስብ ለመጀመሪያ የታየው በየት ነው? በዘፍጥረት ምዕራፍ 1 እና 2 ነው። በይበልጥ ምዕራፍ 2 ላይ ነው ሰው ብቻውን ይሆን ዘንድ መልካም አይደለም የሚለውን ቃል የምናገኘው። ምን ማለት ነው? በሌላ ቋንቋ ዘፍጥረት 1 እና ዘፍጥረት ምዕራፍ 2 ሁለቱም በ6 ቀን ውስጥ የተሰሩ ስራዎች የተገለጡባቸው ናቸው። እግዚአብሔር በምድር ሰማይና ምድርን ከፈጠረ በኋላ ቀጥሎ የተሰሩትን ነገሮች በየተራ የሰራበትን ያሳየበትን በመጀመሪያ ቀን ሰማይና ምድርን፣ ከዛም ደግሞ ብርሃንና ጨለማን፣ ከዛ የውሃ አካላትን እና ጠፈርን፣
ከዛም ምድርንና እጽዋትን የፀሐይና የጨረቃን ከዋክብትን ሰርቷል። ከዚያም በአምስተኛ ደረጃ በባህርን አየርና በምድር የሚንቀሳቀሱ እንስሳትን ፈጠረ። በስተመጨረሻ በስድስተኛው ቀን ሰውን ፈጠረው። እግዚአብሔር ሰውን ከፈጠረው በኋላ በጣም ደስ የሚለኝ ነገር ወንድና ሴት አድርጎ ፈጠራቸው ነው የሚለው። እግዚአብሔርን ቁጥር 27 እና 28 ዘፍጥረት ምዕራፍ 1 ላይ እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው ካለ በኋላ ወንድና ሴት አድርጎ ፈጠራቸው። አንድ ወንድ አንድ ሴት ሆነው ተፈጠሩ ማለት ነው። ለመጀመሪያ ስላፈጣጠራቸው ሁለተኛው የሚያስረዳበት ክፍል ያለው ምዕራፍ 2 ላይ ነው ያለው። የመጀመሪያውን ሰው የፈጠረው ይሄ አዳም የተባለውን ነው። ከምንድን ነው? ከምድር አፈር እንዳበጀው ይናገራል። ምን ይላል? እግዚአብሔር አምላክም ምዕራፍ 2 ላይ ነው። ምዕራፍ 2 ቁጥር 6 ላይ 7 ላይ እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ ከምድር አፈር አበጀው፣ በአፍንጫውም ሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። በመጀመሪያ የተሰራው ሰው አዳምን ከሰራው በኋላ ቀጥሎ የሔዋንን አመጣጥ ቀጥሎ እናየዋለን። ያ ማለት በዛው በስድስተኛው ቀን የተፈጠረ ነው እንጂ ሌላ ቀን አይደለም። በሌላ ቀን የተፈጠረች አይደለችም። አሁን ሔዋንን ስንመለከት በዚያው ቀን ነው፣ በዛው በስድስተኛው ቀን ነው የተፈጠረችው። ምክንያቱም አስቀድሞ እንዳነበብኩላቸው ሰውን እግዚአብሔር በመልኩ ፈጠረው ካለ በኋላ ወንድና ሴት አድርጎ ፈጠራቸው ነው የሚለው። በማን ቀን? በዛ በስድስተኛው ቀን ከፈጠረ በኋላ ሲደመድም ምንድን ነው ያለው? በስድስተኛው ቀን ቁጥር 31 ላይ ምዕራፍ 1 እግዚአብሔር ያደረገውን ሁሉ አየ ይላል። በስድስቱ ቀን የተሰሩ ስራዎችን ሁሉ በሰራ ቀን በእያንዳንዱ ቀን መልካም እንደሆነ እየመሰከረ ነው የመጣው። በስድስተኛው ቀን ግን ያለው በጣም ይገርመኛል። እነሆ እጅግ መልካም ነበራል። ሰውን የፈጠረበት ቀን ከሌላው እጅግ የሚል ቃል ተጨምሮበታል። እጅግ መልካም ነበረ። እጅግ መልካም አድርጎ እግዚአብሔር ሰውን ፈጥሮታል። በጣም ተደስቶበታል። ነገር ግን አሁን እዚህ ላይ በምንመለከትበት ጊዜ ሰውን በመልኩ ፈጥሮት ወንድና ሴት አድርጎ ፈጥሯቸው ብዙ ተባዙ ብሎ ምድርንም ሙሏት ብሏቸው፣ ብዙ ተባዙ ምድርንም ሙሏት ብሎ ደግሞ ባርኳቸዋል። ወንድና ሴት አድርጎ በፈጠራቸው ላይ ቁጥር 28 ላይ ምዕራፍ 1 ላይ እንደዚህ ይላል፣ ብዙ ተባዙ ምድሩንም ሙሏት ግዟትም፣ እንዲበዙ ምድርንም እንዲበሉ እግዚአብሔር ባርኳቸዋል። በአጠቃላይ የምድርም ጭምር ገዢ እንዲሆኑ እግዚአብሔር ባርኳቸዋል። ስለዚህ ምድርና በምድር ላይ ያሉት ነገሮች ሁሉ ለማን ነው የተፈጠሩት? ለሰው ነው የተፈጠሩት። የዚህ ገዢዎች ደግሞ ወንድና ሴት የሆኑት ሰዎች ናቸው ማለት ነው። እነኚህ ወንድና ሴት የሆኑት ሰዎች በሌላ ቋንቋ አዳምና ሔዋን የምንላቸው አሁን የጋብቻውን ስነ መለኮት ጥቂት ልናገርበት ብዬ ነው። ጅማሮ እግዚአብሔር በዚህ በሁለተኛው ምዕራፍ ላይ ነው በሚገባ የገለጠው። እግዚአብሔር አዳምን ተመለከተው። መጀመሪያ አዳምን የሰራው በፊቱ ያኖረው። በፊቱ ካኖረው በኋላ አስቀድመው ከሱ በፊት የተሰሩትን ነገሮች ማለትም ወፎችን፣ አራዊትን፣ ሌሎችንም የሚንቀሳቀሱ ነገሮችን ነፍስ ያላቸውን ሁሉ በፊቱ አደረገ። ለነኚህ ሰዎች ለነዚህ ፍጡራን አዳም ስም እንዲያወጣላቸው አደረገና ስም እንዳወጣላቸው ስማቸውም ያው ሆነ ይላል። ቅድም እንዳነበብኩት እሱ እንዳወጣላቸው አይነት ስም ሆነ። እንደዚያም ባይ ግን እግዚአብሔር ምንድን ነው የሚለው በዚህ ቦታ ላይ? ሰው ብቻውን ይሆን ዘንድ መልካም አይደለም። ቁጥር 18 ላይ ስለዚህ የሚመቸውን ረዳት እንፍጠርለት ሲል እንመለከታለን ማለት ነው። ብቻውን መሆን የለበትም። ስለዚህ የሚመቸው ረዳት እንፍጠርለት። እነኚህ የተፈጠሩ ነገሮችን በፊቱ ባደረገበት ሰዓት ቁጥር 20 ላይ ምን ይላል? ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበር ይላል። እንደማን ያለ ረዳት? እንደ አዳም ያለ ረዳት። አዳም ሰው ነው፣ ሰው የሆነ ረዳት ያስፈልገው ነበር። ምክንያቱም እነኛ የተፈጠሩ ነገሮች በሱ ዘንድ ቢኖሩም ለሱ የሚያግዙትና የሚረዱት አይደለም። የራሳቸውን አኗኗር ይዘው የሚሄዱ ናቸው። በመንጋ በቡድን
ተቧርነው የሚቀጥሉ እየተራቡ የሚሄዱ ናቸው። እነሱን ሊጠቀምባቸው ይችላል፣ ሊመገባቸው ይችላል፣ ሊገለገልባቸው ይችላል። ነገር ግን እሱን የሚያግዙት ሊሆኑ አይችሉም። እሱን የሚረዱት ሊሆኑ አይችሉም። ስለዚህ እግዚአብሔር ምንድን ነው ያደረገው? እንግዲህ ጋብቻ ትዳር በምንልበት ጊዜ በአንድ ወንድና በአንዲት ሴት መካከል ሊኖር የሚችል ጥምረት ነው። የሚጣመሩት ደግሞ በአንድ ላይ የሚሆኑት በእግዚአብሔር ሐሳብና ፍቃድ መሰረት ነው። የመጀመሪያዎቹ ሰዎች አዳምና ሔዋን ወደ ጥምረት የመጡት በእግዚአብሔር ፍላጎት ነው። እግዚአብሔር ነው ለአዳም የሚያስፈልገውን ነገር የመረጠለት፣ የፈለገለት፣ እንዲያገኝ ያደረገው። ትዳር በምንመለከትበት ጊዜ የእድሜ ልክ ነው። በምድር ላይ እስካሉ ድረስ በምድር ላይ በሚቆዩበት ጊዜ እስከ መጨረሻው የሚቀጥል ነው። ትዳርን በምንመለከትበት ጊዜ የመጀመሪያው እንግዲህ ትዳር በእግዚአብሔር ፍቃድ የሆነ ነው። ሰዎች ከመጀመሪያው ትዳር የሚማሩት ነገር ምንድን ነው? በመጀመሪያ ደረጃ እነሱን የመሰለ የሚያግዛቸው ረዳት እንደሚያስፈልጋቸው እንዲያውቁ ነው። ጋብቻ ሲመሰረት ተመሳሳይ የሆኑ ሰዎች መሆን ይቻላል አለባቸው። አዳም ሰው ነው። ሰው የሚሆን ሚስት ያስፈልገው ነበር። ሰው የሚሆን ረዳት ያስፈልገው ነበር። ስለዚህ ረዳት ስለሚያስፈልገው እግዚአብሔር በእሱ ላይ ከባድ እንቅልፍ ጣለበት። ከጎኑ አጥንት አወጣና ሴት አድርጎ ሰብስቦ በፊቱ አደረጋት። በጣም የሚገርም ነገር ነው። ብቻውን ያልሆነው አዳም አሁን ቤተሰብ ሊያገኝ ነው። ሚስት ሊያገኝ ነው። ረዳት አጋዥ ሊያገኝ ነው። ስለዚህ ትዳር ሲመሰረት ምን ጊዜም አጋዥ ወይም ረዳት የሚያስፈልገው ሰው ሆኖ እግዚአብሔር የመደበለት ቢሆን መልካም ነው። እግዚአብሔር የመረጠለት፣ እግዚአብሔር የሚያይለት፣ በእግዚአብሔር ፍቃድ ውስጥ የሚገኝ እንዲሆንለት ያስፈልጋል። ረዳት ወይም አጋዥ ብርታት ሰጪ ነው፣ ደጋፊ ነው። በብዙ መንገድ ሴቷ ወንዱን ታግዛለች፣ ወንዱ ደግሞ ሴቷን ያግዛታል። ተጋግዘው ተደጋግፈው በአንድ ቤት እንዲኖሩ የሚያስችል ነው ጋብቻን በምንመለከትበት ጊዜ። በጋብቻ ስነ መለኮት ውስጥ የመጀመሪያውን ጋብቻ አዳምና ሔዋን እንዲፈጥሩ ያደረገ፣ እንዲመሰርቱ ያደረገ፣ ያሰበ ራሱ እግዚአብሔር ነው። ራሱ እግዚአብሔር ነው ይሄን ያሰበ ያዘጋጀ። ስለዚህ ወገኖቼ እግዚአብሔር ወንድና ሴት አድርጎ የፈጠረበት ዋናው ምክንያትም ቅድም እንደተናገረው ለመባዛት ነው፣ እንዲረቡ ነው፣ እንዲዋለዱ ነው። ፕሮክሬሽን ይባላል። ብዙ ተባዙ ምድሩን ሙሏት ብሏቸዋል። እንዲበዙ የእግዚአብሔር ዓላማ ልክ አዳምና ሔዋንም በመጀመሪያ ደረጃ ወደ ጋብቻ ወይ ደግሞ አብረው እንዲኖሩ እግዚአብሔር ሲያመጣቸው ይሄ ታሳቢ ሆኖ እንደሆነ እንድናውቅ ያስፈልጋል። ይሄ ታሳቢ ሆኖ እንደሆነ ማወቅ ያስፈልጋል። ስለዚህ እግዚአብሔር አዳምን ከምድር አፈር አበጀው፣ ቅድም እንዳነበብኩላችሁ። ሔዋንንስ ከራሱ ከአዳም ጎኑ አወጣት፣ ከራሱ ስጋ ወሰዳት። ከራሱ ስጋ ወስዶ ሴት አድርጎ ሰራትና በማን ፊት አቆማት? በአዳም ፊት አደረጋት ወይም አቆማት። አዳምም ምንድን ነው ያለው የዛን ጊዜ? በጣም ደስ የሚል ነገር ነው። ይቺ አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት። ስለዚህ ከማን ተገኝታለችና? ስለዚህ ከወንድ ተገኝታለችና ሴት ትባል። ያ ወንድ ማን ነው? እሱ ነው። ከሱ እንደተገኘች ገባው። በነቃ ጊዜ ይሄን ነው የተረዳው። ተመሳሳይ ስጋ ነው ያየው። ልዩነት ያገኘው የጾታ ብቻ ነው። እሱ ወንድ ነው፣ እሷ ሴት ናት። ልዩነታቸው እዚህ ላይ ብቻ ነው። ሁሉ ነገር የሰው ነገር ነው ያላት። ሁሉ ነገሯ የሰው ነገር ነው። ሰው ነው የምትመስለው፣ ሰው ነች። የሰው ስጋ አላት፣ የሰው አጥንት አላት። ስለዚህ ነው ይቺ አጥንት ከጥንቷ ናት፣ ስጋም ከስጋዬ ናት። ስለዚህ ከወንድ ተገኝታለችና ሴት ይባል ሲል ይሄ ህብረት፣ ይሄ
ጥምረት የመጣው ራሱ ሴት ባላት እግዚአብሔር ደግሞ መርጦ ለሱ ባመጣላት ሴት በኩል ነው ማለት ነው። ወደዳት ማለት ነው። አጥንት ከአጥንቴ ናት ማለት ሥጋዬ ናት፣ ከእኔ ወጣች ናት፣ የእኔ ናት፣ እኔ ነኝ፣ እሷ ናት፣ አዳም ናት። አዳማዊ የሆነ ሥጋ አላት፣ አዳማዊ የሆነ አጥንት አላት። ስለዚህ በእግዚአብሔር የተመረጠችለት ይቺ የመጀመሪያዋ ሴት ሔዋን የተባለችው የተወደደች በአዳም የተፈቀረች በሙሉ ልብ የተቀበላት ናት ማለት ነው። በጣም ደስ ይላል። ወደዳት፣ እንደወደዳት እንመለከታለን። እንደወደዳት እንመለከታለን። በትዳር ውስጥ በትዳር አመሰራረት ውስጥ ወሳኙ ነገር መዋደድ ነው። መውደድ ነው፣ መቀበል ነው። ተቀባይነት ካለ ወደ ጋብቻ ለመምጣት በጣም ቀላል የሆነ ነገር ነው። ወደ ጋብቻ ለመጣመር የሚያስችሉ ነገሮች ውስጥ መግባት በጣም ቀላል የሆነ ነገር ነው። ወገኖች ለመጣመር የሚያስፈልጉ ነገሮችን ማወቅ እጅግ በጣም አስፈላጊ ነው። ለመጣመር የሚያስፈልጉ ነገሮች ምንድን ናቸው? ወደ አዲስ ኪዳን ልንመጣ ነው። በአዲስ ኪዳን በደንብ ስሙ። በአዲስ ኪዳን ቅድመ ጋብቻ እንዴት ነው? አዳምና ሔዋን በእንዲህ አይነት ተጣመሩ። ይህች አጥንት ከአጥንቴ ናት፣ ሥጋም ከሥጋዬ ናት፣ ስለዚህ ከወንድ ተገኝታለችና ሴት ትባላለ። ተቀበላት ማለት መቀበል በጣም ወሳኝ ነው። ወደ አዲስ ኪዳን ስንመለከት ጋብቻ በማን መካከል ነው የሚሆነው? በማን ምርጫ ነው የሚሆነው? ቅድም ሲጀምር አጠቃላይ ክርስቲያናዊ ጋብቻ በሁለት እግዚአብሔርን ወይም ጌታን ባመኑ ሰዎች መካከል በክርስቶስ ኢየሱስ አምነው ክርስቲያን በሆኑ ወንድና አንድ ሴት መካከል የሚደረግ ጋብቻ ነው ብያቸዋለሁ። በዚህ የሚመሰረት ጋብቻ። ስለዚህ ይሄ ጋብቻ ዝም ብሎ አይደለም የሚመሰረተው። ይሄ ጋብቻ ዝም ብሎ አይደለም የሚመጣው። በቅድሚያ መደወቅ ያለባቸው ነገሮች አሉ። ያ የእግዚአብሔር ምርጫ አምጥቶ ለእሱ ያደረገለት አዳም፣ በኋላም ደግሞ የተቀበላት ነው። ወደ አዲስ ኪዳን ስንመጣ በቅድሚያ ጋብቻ መንፈሳዊ ባይመስልም መንፈሳዊ እንደሆነ እንድንረዳ ያስፈልጋል። መንፈሳዊ አይመስልንም፣ ግን መንፈሳዊ ነው። መንፈሳዊ ነው። መንፈሳዊ ከሆነ መንፈሳዊ የሚከሆነው በምን በኩል ነው? በማመን በኩል ነው። ኢየሱስ ክርስቶስን በማመን በኩል ነው። ስለዚህ ያመነ መሆን አለበት። ክርስቲያን የሆኑ የክርስቲያናዊ ሕይወት መገለጫዎች ያሏቸው መሆን መቻል አለባቸው። የክርስቲያናዊ ሕይወት መገለጫዎች ከእምነት በኋላ ጌታን ማምለክ ነው። ከእግዚአብሔር ጋር የሚገናኙበትን በቃሉ መሰረት ማድረግ ነው። በቤተ ክርስቲያን ታቅፎ እንደ እግዚአብሔር ሐሳብና ፍቃድ በተሰጣቸው ጸጋ በኩል እግዚአብሔርን ማገልገል ሰዎች ምንም እንኳን አገልግሎት ሲባል ብዙ ጊዜ የሚመስለን ሙሉ ጊዜ መስጠትን ነው አይደለም። ሙሉ ጊዜ መስጠት አይደለም አገልግሎት ማለት ሙሉ ልብን መስጠት ነው። ስለዚህ ወደ ቤተ ክርስቲያን የሚሄዱ እግዚአብሔርን የሚያመልኩ በተለያየ አገልግሎቶች ራሳቸውን የሚያሳትፉ ቢሆኑ በጣም የተመቸን መንፈሳዊነት ውስጥ የገቡ ሰዎች ቢሆኑ ጥሩ ነው። በሁለተኛ ደረጃ ወደ ጋብቻ ወይም ወደ ትዳር ውስጥ ለመምጣት ለክርስቲያናዊ ጋብቻ በቂ የሆነ ክርስቲያናዊ የሆነ የጋብቻ ትምህርት ያስፈልጋል። በእግዚአብሔር ቃል መሰረት ካልተማሩ እንዴት አድርገው ጓደኛ እንደሚመርጡ እንዴት አድርገው መርጠው ወደ ጋብቻ እንደሚመጡ አይረዱትም፣ አያውቁትም። ከዓለም ጋር በሚመሳሰል መንገድ የሆነ ሪሌሽንሽፕ ይፈጥራሉ። ግንኙነት ይፈጥሩና የተበላሸ አይነት ህይወት ሊከተል ይችላል። ስለዚህ ወገኖቼ በጣም መታወቅ ያለበት ነገር ቅዱሳኖች ክርስቲያናዊ ጋብቻን ከመመስረታቸው በፊት ስለ ክርስቲያናዊ ጋብቻ በቂ ግንዛቤ ሊኖራቸው ይገባል ማለት ነው፣ ወደ ምርጫ ከመሄዳቸው በፊት። ሶስተኛ ወደ
ጋብቻ ለመምጣት የሚያስችሉ መሰረታዊ 4 ነገሮችን ማወቅ መቻል አለባቸው። መሰረታዊ የሆኑ 4 ነገሮች። በመጀመሪያ ደረጃ በአካል የጎለመሱ መሆን መቻል አለባቸው። ዝም ብለው ህፃናት ሊጋቡ አይችሉም። የአካል እድገታቸው ለጋብቻ የሚያበቃቸው ነው ወይ? ትዳር መስርተው ሁለት ተቃራኒ ጾታዎች አብረው እንዲኖሩ የሚያስችላቸው ሁኔታዎች ውስጥ ናቸው ወይ? ሁለተኛ ምን አይነት የአእምሮ ዝግጅት አላቸው? በስነ ልቦናቸው፣ በአመለካከታቸው፣ በአስተሳሰባቸው አእምሯቸው የጎለመሰ ነው ወይ? በትምህርት ያደገ ነው ወይ? ስለ አካባቢያዊና ዓለም አቀፋዊ ወይ ደግሞ በቤተክርስቲያን ያለው ክርስቲያናዊ አስተምሮ መሰረት ጋብቻን መምራት የሚያስችሉ ሁኔታዎች ውስጥ አሉ ወይ? ይሄ በጣም መሰረታዊ የሆነ ነገር። እኔ ብዙ ጊዜ ሰዎች አማክራለሁ። አንዳንዶቹ አግብተው ነው የሚመጡት። በአንዳንድ አካባቢዎች እንደውም ክርስቲያኖች ናቸው በሚባልበትም ቦታ ከተጋቡ በኋላ ቤተክርስቲያን ጋብቻን ስታጸድቅላቸው ነው የሚታየው በብዙ ቦታ። ኖ እንደዛ መሆን የለበትም። ለማስተማር የሄድኩባቸው ብዙ ቦታዎች አንዳንድ ጥያቄ ስጠይቅ በመድረክ ላይ ወይም ደግሞ በክላስ ላይ ስንቶቻችሁ ናችሁ በክርስቲያናዊ ትምህርት መሰረት ተምራችሁ ጋብቻ ውስጥ ለመግባት ጓደኛ መርጣችሁ ለቤተክርስቲያን አሳውቃችሁ ለቤተሰብ አሳውቃችሁ ከዛ ክርስቲያናዊ ጋብቻ ትምህርት ደግሞ ሰጥቷችሁ ወደ ጋብቻ የመጣችሁ ስል በጣም ጥቂት ከመቶ 2%፣ 3%፣ 4%፣ 10% በላይ አይሆኑም። በተለይ በአንዳንድ ቦታዎች ወገኖቼ። ስለዚህ በአእምሯቸው የጎለመሱ የሚሆኑት ስለ ጋብቻ በቂ የሆነ ግንዛቤ ሲኖራቸው ነው። በሶስተኛ ደረጃ ራሳቸውን ማስተዳደር የሚችሉበት አቅም አላቸው ወይ? ገቢ አላቸው ወይ? ብዙዎች ወዳልተፈለገ ግንኙነት ይገቡና በጣም ሲቸጋገሩ እናያለን። እንደገና ከቤተሰብ ጋር ከአካባቢ ሰዎች ጋር በቃ ቤት እንኳን ተከራይተው መኖር ስለማይችሉ ራሳቸውን መገበው ሁለቱን ብቻ መመገብ ስለማይችሉ ሲቸገሩ እናያለን። ስለዚህ በቂ የሆነ መተዳደሪያ ሊኖራቸው ይገባል። ዝም ብሎ ወደ ጋብቻ የሚገባበት ነገር አለ። በኋላ አመራረቱን በሌላ ጊዜ እንደምናወራ መተዳደሪያ የሆነ ስራ ሊኖራቸው ይገባል ማለት ነው በሌላ ቋንቋ። በሌላ በኩል ደግሞ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ስለሚል የእግዚአብሔር ቃል መተው የሚለውን ቃል ስንወስድ ራሳቸውን የሚረዱና የሚደግፉ ሲሆኑ ከዛ ወዲያ ራሳቸውን ችለው ቤት ይዘው መኖር የሚችሉ ሰዎች ቢሆኑ ይመረጣል። መልሰው ሚስት ይዞ ባል ይዞ ከእናት ጋር ከአባት ጋር ከወላጆች ጋር ከአሳዳጊዎች ጋር መኖር የሚያስችል ሁኔታ መፈጠር ባይችል ጥሩ ነው። ከሆነም ደግሞ በአንድ ግቢ ውስጥ የተለየ ክፍል የተለየ ለግል መኖሪያ ይዘው የሚተዳደሩበት ነገር የራሳቸው ኖሯቸው ቢቀመጡ መልካም ነው። ብዙ ነፃነት የሚፈልግ ነገር ነው ትዳር። ነፃነት ይፈልጋል። ደስተኛ ሆኖ የሚኖሩበት ህይወት እንዲሆን ያስፈልጋል ትዳር። ስለዚህ ከዚህ የተነሳ መደረግ የሚገባቸውን ነገሮች በሚገባ መረዳትና ማወቅ ያስፈልጋል። አራተኛ ከእግዚአብሔር ቃል ጋር የሚስማማ የትዳር ጓደኛ አመራረጥ ሊከተሉ ይገባቸዋል። ከእግዚአብሔር ቃል ጋር የሚስማማ የጋብቻ አመራረጥ ሊኖራቸው ይገባቸዋል። የመጨረሻው ነው ዛሬ ምን ይላል? ምን ማለት ነው ይሄ? በመጀመሪያ ደረጃ በዚህ ላይ በእምነት አንድ መሆናቸው ነው። ቅድም እንደነገርኳችሁ ሁለተኛ ቆሮንቶስ ምዕራፍ 6:14 ላይ ምን ይላል? ከማያምኑ ጋር በማይመች አካሄድ አትጠመድ ይላል። ጽድቅ ከአመፃ ጋር ምን ተካፋይነት አለው?
ብርሃን ከጨለማ ጋር ምን ኅብረት አለው ይላል። ስለዚህ ምርጫችን ቅድምም ሲጀምር ተናግሬያቸዋለሁ። በአንድ ክርስቶስ ኢየሱስን አዳኝ ባደረገች እህትና በሌላ ወንድ ክርስቶስ ኢየሱስ አዳኙ አድርጎ የተቀበለ ክርስቲያን በሆኑ ሰዎች መካከል የሚደረግ ጥምረት ነው ብለናል። አብሮነት ነው ብለናል። ስለዚህ ምርጫቸው ሁልጊዜ ከእምነት ጋር ነው። ከማያምን ጋር የሚያምን ሰው በምንም ታምር ኅብረት ማድረግ የለበት። ወደ ጋብቻ ለመምጣት ማሰብ የለበት። ብዙዎች ወንዶች ወደ እኛ ክርስቲያን አማኞች በዓለም የሆኑ ታማኝ ሴት አገኛለሁ ማለት ወደ እግዚአብሔር ቤት ይመጣሉ። ለአምልኮ ሳይሆን እህቶችን ፍለጋ አስመስለው ይቀርቡና እህቶችን ይዘው ከወጡ በኋላ እነሱንም ሕይወታቸውን በጌታ እንዳይሆን የሚያስደርጉ አጋጥሞኛል። በሌላው አንጻር አንዳንድ እህቶች ደግሞ ልክ እንደዛው የዓለም ሰዎችን አጥምደው ወደ ጋብቻ የሚመጡበት ነገር ኖሮ በስተመጨረሻ እነሱም ሕይወታቸው ተበላሽቶ የሚታይበት ጊዜ አለ። አልፎ አልፎ በሁለቱም መንገድ የሄዱት እንደገና አንዱን አድኖ የሚታይበት ነገር በጥቂቱ እንዳለ ሆኖ፣ ስለዚህ ምን ልል ነው ልላችሁ ፈልገው ቢኖር ኅብረት የምታደርጉት ለጋብቻ የምትመርጡት ወገኖች የቅድመ ጋብቻ ላይ ዝግጅቱ ምን እንደሚሆነው በሚቀጥለው ጊዜ እናያለን። ይሄንን ጥንቃቄ የያዘ መሆን መቻል አለበት። እንግዲህ ለዛሬ ከእግዚአብሔር ቃል ጋር የሚስማማ ጓደኛ አመራረጥ የመጨረሻው ቃል ነው ብያቸዋለሁ። እንግዲህ ወገኖቼ ቅዱሳኖች በክርስቶስ ኢየሱስ የሆነን ሰው ወደ ጋብቻ እንዲመጣ በሚያስችል ሁኔታ አዘጋጅተው እነሱም ተዘጋጅተው ከዛ ወደ ትዳር እንዲመጡ ያስፈልጋል። ምክንያቱም ክርስትና ወይም ደግሞ ጋብቻ በራሱ አምልኮ እንዲሆን እግዚአብሔር ይፈልጋል። በክርስትና ውስጥ ጋብቻ ራሱ መንፈሳዊ ነገር ነው። ክርስቶስ ቤተ ክርስቲያንን የመሰለበት ስለሆነ በጥንቃቄ የጋብቻ ጓደኛን የጋብቻ አጋርን ልንመርጥ ያስፈልጋል ማለት ነው። ለዛሬ ያለን ትምህርት ይሄ ነው። ጌታ ይባርካችሁ። አጭር ጸሎት እናደርጋለን። ጌታ ሆይ እንደተማርነው እንደተረዳነው መኖር የሚችሉበትን ጸጋ ስጣቸው። ቀጥሎም ደግሞ የሚኖረንን ጊዜ እግዚአብሔር ሆይ ባርክልን። በነገር ሁሉ ስምህ ከፍ ከፍ ይበል። በኢየሱስ ስም አሜን። ጨርሰናል። በሚቀጥለው ጊዜ ከዚህ የሚቀጥለውን በክፍል 2 እንማራለን። ጌታ ይባርካችሁ።